ስሙት። በእስር ቤትም እግዚአብሔር ከዮሴፍ ጋር ነበረ። ያስቀመጠውን የማይረሳ ጌታ ካንቺ ጋራ ነው። በኑሮ አዘቅት ውስጥ ወድቀሽ ይሆናል። በጭንቀት ታፈነሽ ይሆናል። ዙሪያው ገደል ሆኖብሽ ይሆናል። ሁሉም ቤት ግን ጩኸት አለ። ሁሉም ቤት ግን ጭንቀት አለ። ሁሉም ሰው ጥያቄ አለው። እግዚአብሔር በዚህ ፈተና ውስጥ ግን አሻግሮ የምትተርኪበት ቀን ይሰጥሻል። ስሙ የተመሰገነ ይሁን። ብዙ ጥያቄዎች አሉ። ጓዳ በብዙ ጥያቄ የተሞላ ነው። መኝታ ሰላም አጥቶ ሊሆን ይችላል። ማዕድህም በፍርሃት የተሞላ ይሆናል። የሥራ ቦታም ላይ ብዙ ፍርሃትና ጭንቀት አለ። ሰማዩ ድፍን ብሎብሃል። ምናልባትም ምድር አስጨናቂ ሆናብሃለች። ዙሪያው ገደል ሆነዋል። እግዚአብሔር ግን ካንተ ጋራ ነው። የትም ብትወርቅ ለእግዚአብሔር ምድር በምላ ዓለምን ይወኩሎ ሙላ የነበሩ ሴታ ዳዊት እግዚአብሔር ምድርና ሞላዋ የእርሱ ናት። ዓለምና በውስጡ ያለው ሁሉ ስትታሰር ካንተ ጋራ ነው። ዮናስ በዓሣ አንበሪ ሆድ ውስጥ ተኝቶ ማን ከሱ ጋር ነበረ? እግዚአብሔር። የትም ኑር እግዚአብሔር ካንተ ጋር ይሆናል። ያለ